ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። እነ ቲዲኤፍ በአዲሱ የአሜሪካ ረቂቅ አዋጅ ላይ ሰፈሩ። በህወሓት ላይ ዓለም አቀፍ የገንዘብ እገዳ። የኢትዮጵያ የኤርትራን በ107 እጥፍ በለጠ። ኢትዮጵያን መሪ ያደረገው የአይኤምኤፍ አዲሱ መረጃ። በኢትዮጵያ አዲስ የተገኘው ውዱ ማዕድን በካራት እስከ $100,000። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። እነ ቲዲኤፍ በአዲሱ የአሜሪካ ረቂቅ አዋጅ ላይ ሰፈሩ። በህወሓት ላይ ዓለም አቀፍ የገንዘብ እገዳ። በትግራይ ክልል የሚንቀሳቀሰው ህወሓት በሱዳን የእርስ በርስ ጦርነት ላይ በጀነራል አልቡርሃን የሱዳን ጦር በኩል በማሰለፍ እና ዋጋው የሚገኘው አርሚ 70 በአዲሱ የአሜሪካ ረቂቅ አዋጅ ላይ መስፈሩን ተከትሎ ቡድኑ ላይ ዓለም አቀፍ የገንዘብ እገዳ ሊጣል እንደሚችል የሚያሳይ ውሳኔ መተላለፉን የአሜሪካ መንግስት ድረገጽ በሆነው congress.com ድረገጽ ላይም ይፋ ሆኗል። የአሜሪካ መንግስት በተደጋጋሚ የሱዳን የእርስ በርስ ጦርነትን ለመቋጨት የሰላም ጥሪ ሲያቀርብ ቢቆይም ጦርነቱ ተጠናክሮ እየቀጠለ መምጣቱ በጦርነት ላይ በቀጥታና በተዘዋዋሪ መንገድ እየተሳተፉ የሚገኙ ታጣቂዎች ላይ የተለያዩ እገዳዎችን ለማውጣት የሚያስችል ረቂቅ አዋጅ ማውጣቱ ነው የተነገረው። የአሜሪካ ሴኔት በሱዳን ግጭት ተሳትፎ አላቸው ያላቸው የትግራይ መከላከያ ኃይል ቲዲኤፍ እና አርሚ 70 በረቂቅ አዋጅ ውስጥ ማካተቱን ለህወሓት ኃይል ፈተና የሚሆን መሆኑም ተሰምቷል። የህወሓቱ አርሚ 70 በኤርትራና በግብጽ መንግስት ጭምር በይፋ የሚደገፍ ኃይል መሆኑን ተከትሎም በሱዳን ድንበር በኩል ጥቃት ለመፈጸም ከሚያስታጥቃቸው ኃይሎች መካከል መሆኑ ለህወሓት ጦር ከፍተኛ ውድቀት መሆኑም እየተነገረ ይገኛል። በአሜሪካ ሴኔት የውጭ ግንኙነት ኮሚቴ የቀረበውና ኤስ4726 ፒስ ኢን ሱዳን አክት በመባል የሚታወቀው አዲስ የህግ ረቂቅ በሱዳን እየተካሄደ ያለውን አስከፊ ጦርነትና የሰብአዊ መብት ጥሰቶችን ለማስቆም ያለመ ሲሆን በዚህ አዋጅ ውስጥም የአርሚ 70 መካተት አሜሪካ በህወሓት ላይ ከጣለችው የቪዛ እገዳ በተጨማሪ የፋይናንስ ምንጮችን የሚያደርቅ መሆኑም ተሰምቷል። በሴናተር ጄምስ ሬሽ አስተባባሪነት ለሴኔቱ የቀረበው ይህ ረቂቅ አዋጅ በሱዳን ግጭት ውስጥ በቀጥታም ሆነ በተዘዋዋሪ እጃቸው አለበት ያላቸው መንግስታዊ ያልሆኑ ታጣቂ ቡድኖችን ዝርዝር ይፋ ባደረገበት ወቅት በኢትዮጵያ በትግራይ ክልል የሚንቀሳቀሱት የትግራይ መከላከያ ኃይልና አርሚ 70 የተባሉ ታጣቂ አካላት በግልጽ ተካተው መገኘታቸው ከፍተኛ የሆነ ዓለም አቀፍ ትኩረትንም ስቧል። የአሜሪካ የህግ ረቂቅ በሱዳን ምድር ለሚፈጸሙ የጦር ወንጀሎች፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋት ድርጊቶች ተጠያቂ የሆኑ አካላትን ተጠያቂ ለማድረግ የተዘጋጀ መሆኑን ተከትሎ ህወሓት እየፈጸመ ካለው ወንጀል በተጨማሪ በሌሎች ሀገራት ውስጥ ለሚያደርገው ጣልቃ ገብነት ማሳያ ተደርጎም የሚወሰድ ነው ተብሏል። በአዋጁ አንቀጽ 2 ስር በተቀመጠው ዝርዝር መሰረት እነዚህ የህወሓት ጦር ታጣቂ ኃይሎች በሱዳን ያለውን ግጭት በመደገፍ በማመቻቸት በማባባስ ወይም ደግሞ እዚያ በሚፈጸሙ አሰቃቂ ወንጀሎች ላይ ተሳትፎ በማድረግ ረገድ በጥናት ሊተነተኑ ከሚገባቸው መንግስታዊ ያልሆኑ ታጣቂ ቡድኖች ተርታ የተሰለፉ ሲሆን የህግ ረቂቁ እነዚህ ቡድኖችን እነ ዋግነር ግሩፕ እና ሌሎች በሱዳን ከሚንቀሳቀሱ ታጣቂዎች ጋር አብሮ መመዝገቡ በዓለም አቀፍ ዲፕሎማሲ ረገድ ትልቅ አድምታ አለው ነው የተባለው። የረቂቅ አዋጁ መቅረብ አሜሪካ በሱዳንና በአጠቃላይ በአፍሪካ ቀንድ ቀውስ ላይ ያላትን የክትትል አቅጣጫ የሚያሳይ ሲሆን ግጭቱን የሚያባብሱ የውጭ ጣልቃ ገብነቶችና የቀጠናው ታጣቂዎች ሚና ለመገደብ የታለመ ነው ተብሏል። ረቂቅ ህጉ በሴኔቱ የውጭ ግንኙነት ኮሚቴ በኩል ወደ ቀጣይ የህግ ማውጣት ሂደቶች እንዲሸጋገር የተመራ ሲሆን በቀጣይነትም በእነዚህ ቡድኖች ላይ ሊጣሉ የሚችሉ ማዕቀቦችና ዓለም አቀፍ የገንዘብ ተቋማት እገዳዎችን መሰረት ያደረጉ ግምገማዎችን እንደሚያካትት በአዋጁ ዝርዝር መረጃዎች ላይም ተመላክቷል። የኢትዮጵያ የኤርትራን በ107 እጥፍ በለጠ። ኢትዮጵያ መሪ ያደረገው የአይኤምኤፍ አዲሱ መረጃ። በምስራቅ አፍሪካ የሚገኙ ሀገራት ፈጣን የኢኮኖሚ እድገት እያስመዘገቡ ባሉበት በዚህ ወቅት ላይ ኢትዮጵያ በቀጠናው ላይ ቁንጮነቷን አስጠብቃ መቆየቷን የሚያሳይ መረጃ አይኤምኤፍ ይፋ አድርጓል። በዓለም አቀፍ የገንዘብ ድርጅት አይኤምኤፍ ይፋ ባደረገው መረጃ መነሻነት አድርጎ ይፋ የሆነው የኢኮኖሚ ትንበያ መሰረትም ሰፊውን የምስራቅ አፍሪካ ቀጠናን በአካተተ መልኩ በምርትና አገልግሎት የመግዛት አቅም ከፍተኛ የኢኮኖሚ መጠን ያላቸው ሀገራት ደረጃ የኢትዮጵያን አቅም የኤርትራን በ107 እጥፍ መብለጡ ነው የተነገረው። ኢትዮጵያ በ558.93 ቢሊዮን ዶላር የቀጠናውን ቀዳሚ ኢኮኖሚ መሪነት ስፍራ የያዘች ሲሆን ኤርትራ በ5.22 ቢሊዮን በማግኘትም በኢትዮጵያ ከፍተኛ ብልጫ እንደተወሰደባት ድረገጹ አሳይቷል። የኤርትራ ኢኮኖሚ ሁኔታን በተመለከተ የተለያዩ ተመራማሪዎች እያቀረቡት ባለው ጥናት የኤርትራ ኢኮኖሚ ባለፉት 3 አስርት ዓመታት እድገት ባለማሳየቱ ምክንያት በመንግስት የአገልግሎት ተቋማትና በሌሎች ዘርፎች ላይ ያለው የተዳከመ ኢኮኖሚ
ሁኔታን ይበልጥ ያጋለጠና የኢኮኖሚ የበላይነትን ያረጋገጠ ሆኗል ተብሏል። አይኤምኤፍ ዳታ ማፐር ወርልድ ኢኮኖሚ አውትሉክ አፕሪል 2026 ፕሮጀክሽን ሪፖርት መሰረት በወጣው መረጃም ኢትዮጵያ በ558.93 ቢሊዮን ዶላር የቀጠናው ቀዳሚ የኢኮኖሚ መሪነት ስፍራ ያዘች ሲሆን ጎረቤት ሀገር ኬንያ በ435.21 ቢሊዮን ዶላር ሁለተኛ እንዲሁም ታንዛኒያ 320.88 ቢሊዮን ዶላር ሶስተኛ ደረጃ ላይ መቀመጣቸው የኢትዮጵያ ኢኮኖሚ ከኤርትራ በ107 በመቶ እጥፍ ማደጉን ያሳየም ሆኗል። የኢትዮጵያን ኢኮኖሚ እድገት አጉልቶ ያሳየው መረጃው የቀጠናው የንግድና የገበያ ሚዛን እየተቀያየረ መምጣቱን በግልጽ ያሳየ ሲሆን በዚህ ደረጃ ሰንጠረዥ መሰረት ኡጋንዳ በ208.41 ቢሊዮን ዶላር እና ሱዳን በ195.42 ቢሊዮን ዶላር አራተኛና አምስተኛ ደረጃን በመያዝ ቀዳሚዎቹን አምስት የኢኮኖሚ ኃይሎች በማለትም አስቀምጧቸዋል። ከኢትዮጵያ ጋር ውጥረት ውስጥ ያለችው ኤርትራ በኢትዮጵያ ኢኮኖሚ ላይ የምትከፍታቸው የማጣጣል የሚዲያ ዘመቻዎች ውሸትን ያጋለጠው መረጃው ኤርትራ በኢትዮጵያ የ170 በመቶ ብልጫ እንደተወሰደባትም አሳይቷል። በዚህ ሪፖርት ዛምቢያ 102.98 ቢሊዮን ዶላር፣ ዚምባብዌ 98.61 ቢሊዮን ዶላር፣ ማዳጋስካር 68.06 ቢሊዮን ዶላር፣ ሩዋንዳ 65.46 ቢሊዮን ዶላር እና ሞዛምቢክ 62.58 ቢሊዮን ዶላር እስከ 10ኛ ያለውን ደረጃ የያዙ ሀገራት ሲሆኑ እንደ ሶማሊያ 30.45 ቢሊዮን፣ ጅቡቲ 9.13 ቢሊዮን እና ኤርትራ 5.22 ቢሊዮን ያሉ የቀጠና ሀገራትም ዝርዝር ውስጥ ተካተዋል። ይህ የመግዛት አቅምን መነሻ ያደረገው መረጃ በሀገሪቱ ያለውን የኑሮ ውድነትና የገንዘብ እውነተኛ የመግዛት አቅም ያገናዘበ በመሆኑ ለቀጠናው ትስስርና ለወደፊት የኢንቨስትመንት ፍሰት ትልቅ ማሳያ መሆኑን ተገልጿል። በመጨረሻም በኢትዮጵያ አዲስ የተገኘው ውዱ ማዕድን በካራት እስከ 100,000 ዶላር ኢትዮጵያ በቢሊዮን ዶላር ገቢ ሊያስገኝላት የሚችል አዲስ ዓለም አቀፍ ተፈላጊነት ያለው ማዕድን መገኘቱን የሚያሳይ መረጃ ይፋ ወጥቷል። ከወርቅ በተጨማሪ ለኢኮኖሚ መሰረት መሆን የሚችልና በዓለም አቀፍ ደረጃ ከሚገኙ ውድ ማዕድናት ተርታ የሚሰለፈው ማዕድን ማግኘቷን ጄሲኬ ኦንላይን ጁዌለሪ ኢንዱስትሪ ኒውስ የጌጣጌጥና የከበሩ ድንጋዮች ኢንዱስትሪ ትልቅ የዜና አውታር የሆነው በሰኔ 2026 ደግሞ ፓራቢያ ቶርናመንትስ ፖሲብል ኒው ሶርስ ኮዝስ ስፔኩሌሽን በሚል ርዕስ ባወጣው ዘገባ የኢትዮጵያን አዲስ ግኝትና የገበያ መነቃቃት በስፋትም ዘግቧል። በአሁኑ ወቅትም በገበያ ላይ ያሉት ከፍተኛ ጥራት ያላቸው የብራዚል ፓራኢባዎች በአንድ ካራት ከ10,000 ዶላር እስከ 100,000 ዶላር እና ከዚያ በላይ የሚሸጡ ሲሆን ይህም በኢትዮጵያ ተመሳሳይ ዋጋ እንዲኖረው የሚያደርግ መሆኑን ይነገራል። በከፍተኛ ክምችት የተገኘው ይህ ማዕድን በካራት እስከ 100,000 አሜሪካን ዶላር ለገበያ እንደሚቀርብም ተገልጿል። በኢትዮጵያ አዲስ የተገኘው የፓራኢብ ማዕድን የዓለም የከበሩ ድንጋዮች ኢንዱስትሪን ቀልብ መሳቡን የስዊስ ጂኦሎጂ ኢንስቲትዩትም ይፋ አድርጓል። ኒዮን የተባለው ማዕድን የመዳብ ይዘት ያለው የትሩሚሊን ክምችት ደማቅ ሰማያዊና አረንጓዴ ቀለም ያለው ሲሆን ኤሌክትሪክ በመባል የሚታወቅ እጅግ ውድ የከበረ ድንጋይ ማዕከል የሚጠቀስና ተፈላጊነቱም ጭምር ከፍተኛ መሆኑን ከሚወጡ ሪፖርቶችን መረዳት ተችሏል። ተቋሙ ለምርመራና ለላቦራቶሪ ትንተና ካቀረቡለት የተለያዩ ማዕድናት መካከል የአንዳንዶቹን ትክክለኛ መገኛ ወይም ደግሞ ጂኦግራፊካል ኦሪጂን ለይቶ ማወቅ ፈታኝ እንደሆነበት የገለጸ ሲሆን ሳይንሳዊ አመላካቾች ግን ይህ ድንጋዮች ከኢትዮጵያ ምድር የተገኙ ሊሆን እንደሚችሉም በጽኑ ጠቁመዋል። ይህም የኢትዮጵያ ምድር በከበሩ ድንጋዮች ብዝሃነት ጥራት በዓለም መድረክ ላይ ይበልጥ ጎልታ እንድትወጣ የሚያስችላት አቅም እንዳለውም ታምኖበታል። የማዕድኑ መገኛነት ማረጋገጫ ሙሉ በሙሉ ተጠናቆ ሲወጣ የኢትዮጵያን ፓራኢባ ማዕድን በዓለም ገበያ ላይ ህጋዊ እውቅና ያለው የንግድ ዋጋ የሚሰጠው ሲሆን ይህም ለሀገሪቱ ኮንትሮባንድ ንግድና ለመከላከልና ከከበሩ ድንጋዮች የውጭ ገቢ የምታገኘውን የውጭ ምንዛሬ ለማሳደግ የሚያስችል እንደሆነም ተገልጿል። የሰዓቱ መረጃ ሰናርቶ ያቀርበላችሁ የንጋት ቲዩብ ቻናላችን ነው። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩን።